በዛሬው ዕለት ዓለማችን ወደ አዲስ የጦርነት ምዕራፍ ተሸጋግራለች። ፕሬዚደንት ዶናልድ ትራምፕ በኢራን ላይ ከፍተኛ የተባለ እገዳን ጥለዋል። ለቤቱ አዲስ ከሆናችሁ ቤቱን ፎሎ ማድረግ አይረሳ። እንግዲህ በፓኪስታን አሸማጋይነት ለድርድር ተቀምጠው የነበሩት አሜሪካና ኢራን ያለ ስምምነት በመለያየታቸው አዳዲስ ነገሮችን እየሰማን እንገኛለን። ፕሬዚደንት ዶናልድ ትራምፕ ወደ ኢራን ወደቦች የሚደረጉ እንቅስቃሴዎችን በሙሉ አግደዋል። ወደ ኢራን የሚገቡም ሆነ የሚወጡ መርከቦች ላይ እገዳ መጣላቸውን፣ ይህንንም አልፎ ደግሞ የሚንቀሳቀሱ መርከቦች ካሉ የአሜሪካ ባህር ኃይል እርምጃ እንዲወስድ ብለዋል። ኢራንም ይሄንን የባህር ላይ ውንብድና ነው፣ እንዲሁም ደግሞ በእኛ ላይ የሚደረግ ምንም አይነት ጥቃት ካለ እኛም በጎረቤት ሀገሮች ላይ ጥቃቱን እንመልሳለን ወይም አጸፋዊ እርምጃን እንወስዳለን ብለዋል። ይህንንም ተከትሎ እንግዲህ የዓለም ኢኮኖሚ በከባዱ ሁኔታ እንግዲህ ዛሬ አሻቅቧል። ነዳጅ $100 በላይ እየተሸጠ መሆኑንም ተመልክተናል። ቤተሰቦች ምን ይመስላችኋል? ይህ ጦርነት ወደ ሶስተኛው የዓለም ጦርነት እየተሸጋገረ ያለ ይመስላችኋል? ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ጻፉ። ቤቱን እንደተለመደው ፎሎ ማድረግ አይረሳ።